ሰላም ጋይሶች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ማሳያችሁ ምንድነው የጁስ አሰራር ነው። ጁስ እንዴት ይሰራል? ስፔሻል ጁስ ነው ማሳያችሁ። ስፔሻል ጁስ እንዴት ነው? ለምሳሌ አሁን እኔ ሰላጣ ማለትም አትክልት ቤት ስገባ አይመቸኝም ቤት አዘጋጅቼ እጠቀማለሁ እንጂ የውጪ ሰላጣና የውጪ ጁስ አልጠቀምምና ምንድነው አሰራሩ ብዙ አይጣፍጣኝም። አቤት ውስጥ ግን የምሰራው ነገር ቤት ባፈራው ስንጠቀም አንደኛ ጽዳቱ፣ ሁለተኛ ደግሞ በኮንፊደንስ የምትበሉት ነገር፣ ሶስተኛ ደግሞ የምትፈልጉት ቴስት ወይም የምትፈልጉት ጣዕም ወይም በምትፈልጉት መጠነኛው አቅራቦቱ ራሳችሁ ብትሰሩት ነው የተሻለው የሚሆነው ማለት ነው። ይሄ ሀባብ ነው። ሀባብ እንግዲህ ለብዙ ነገር ለጤናም ጭምር ለኩላሊትም ለብዙ ነገር ይጠቅማልና የሀባብ ጥቅም ለእናንተ አልነግራችሁም። ጎግል ላይ ሰርች ማድረግ ትችላላችሁ። ሀባብ በጣም ለብዙ ነገር ይጠቅማል። እና ደግሞ ፓፓያ፣ ይሄ ፓፓያ ነው። እቺ ፍሬውን አውጥቼው ነው ባይዘው። አቮካዶ አንድ ፍሬ፣ ሙዝ አንድ ፍሬ። ይሄ ደግሞ ቴምር ነው። ባይዘው ቴምር የቴምር ጥቅሙ በጣም ብዙ ጥቅም አለው። ቴምር እንደውም በቀን 6 ፍሬ ብትበሉ ይፈቀዳል። ካላችሁ እንደውም 10 ፍሬ ብትበሉ በጣም ይመከራል ለጤንነት ማለት ነው። የቴምር ጥቅም ለእናንተ አልነግራችሁም። ይሄ ቴምር ነው። ከዚህ ትንሽ ቀንስ ነው። እቺ ለብዙ ጊዜ ትሆናለች ማለት ቴምር በቀን ጧት 3 ፍሬ ከሰዓት 3 ፍሬ ማታ 3 ፍሬ ብትበሉ በጣም በቫይታሚንነት ጥቅም አለው። ልጅ እየሆናችሁ ትሄዳላችሁ። ለሰውነታችሁ በጣም ወሳኝ የሆነ ፕሮቲን አለው እና ለሰውነታችሁ በጣም ጠቃሚ ነገር ነው። አሁን ቴምሯ ጁስ ውስጥ ከተው እንደዚህ ፍልፍል አርጌ ትንሽ አርጌ ነው ማሽኑ ያዝ ስለሚያደርገው እቺን በጥስ አርጋችሁ እንደዚህ እያችሁ እንደዚህ ድቅቅ አርጋችሁ ነው ትንሽ አርጋችሁ ነው እዚህ እቺ ማሽን ነች። እዚህ ውስጥ አርጌ ነው መፈጫው። ሞተሩ እዛ ጋር ነው ያለው። እና ሌላው ምንድነው ኩከር ባይዘው ላሳያችሁ ነው። ኩከር ባይዘው ሁሉም ነገር መጠን አለው። መጠን ከሌለው ቫይታሚን ብዙ ማለትም የምትፈልጉት አይነት ለሰውነታችሁ የሚፈጨውን ክብደት ለመጨመር ከሆነ ወይ ለመወፈር ከሆነ ለጤንነት ከሆነ በመጠነኛ መሆን አለበት ማለት ነው። ለሰውነት በአጠቃላይ ተስማሚ ናቸው እነዚህ። ለምሳሌ እቺ ገብስ እንትን ነች፣ የገብስ ኩከር ማለት ኦትስን አወቃችሁ ታውቃላችሁ መቼስ። እቺ አንድ የሻይ ማንኪያ እንደ ፍላጎታችሁ ነው። እኔ 2 ነው የምጠቀም 2። ያው የሞሪንጋ ጥቅም ለእናንተ አልነግራችሁ። ሞሪንጋ እጅግ በጣም ጠቃሚና ሞሪንጋ ምን ያክል እንጠቀም እንደ ፍላጎታችሁ ነው። በጣም ኃይለኛ ስለሆነ ስለሚመርብ መጠን አድርጋችሁ መጠቀም ትችላላችሁ። እኔ ግን ትንሽ ነው የምጠቀመው። አያችሁት? የሻይ ማንኪያ ሞሪንጋ ለብዙ ነገር፣ ለደም ግፊት፣ ለስኳር፣ ለካንሰር፣ ለብዙ በሽታዎች መከላከያ ነው። ባይዘው ከምንም ነገር ንጹህ ነኝ እኔ። ግን ቅድሚያ መከላከል፣ ጤናን መከላከል መልካም ነው። ለጤናችን ተስማሚ የሆነውን ከኛ ጋር የሚሄድ ነገር መጠቀም፣ ከሰውነታችን ጋር የሚሄድ ከደማችን ጋር የሚሄድ አመጋገብ ስንመገብ። ለምሳሌ እኔ አሁን ቢሆን ለምሳሌ እኔ ደም አይነቴ ራሴ አውቃለሁ። ቢ ማይነስ የሆናችሁ ኤ ፕላሶች ያላችሁ ቢ ፕላሶች አላችሁ ብቻ በደም አይነታችሁ ብትመገቡ በደም አይነታችሁ የትኛው ደም ነው ስጋ የሚወደው የትኛው ደም ነው አትክልት የሚወደው የሚል የደም አይነታችሁ አውቃችሁ ብትመገቡ ለበሽታ አትጋለጡ ማለት ነው። እቺ ማር ነች። ማር ትንሽ ነው ማረገው፣ እንደ ፍላጎታችሁ ነው። የሻይ ማንኪያ ማለት ነው። እያረኩ ያለሁት አይታችኋል። እዚህ ውስጥ ነው ማሽን ውስጥ ነው የምጨምረው። እያሳየኋችሁ ነው። እኔ ሁልጊዜ ተጠቃሚ ነኝ። ግን እንዴት ጁስ እንጠጣ
ጁስ በምን መልኩ እንጠቀም የሚለው ስፔሻል ጁስ ነው እያሳያችሁ። እናንተ እንደፈለጋችሁት ሲንግል ጁስ ልታዙ ትችላላችሁ የፈለጋችሁት። እኔ ግን ስፔሻል ነው የምወደው። ማለትም ስፔሻል ሲሆን ይበልጥ በጣም አሪፍ ነው። ቴስቱ ራሱ በጣም በጣም አሪፍ ነው። እቺ ደግሞ ለውዝ ነች። ለውዝ በዚህ እነዚህ ሁሉ ርካሽ ናቸው ማለት መንደር ላይ በሚፈጭ ነገር ምናምን ይሄ ሱፐር ማርኬት ሄዳችሁ ነገር አትግዙ። አንደኛ የታሸጉ የቆዩ ነገር ሊሆኑ ይችላሉ። ፍሬሽ ሰፈር ላይ በሚፈጭ ለምሳሌ እኔ አሁን ይሄ በሚፈጨው በሰፈር የለውዝ ቤት ሄጄ ተፈጭቶ ነው ይሄ ናቺ እንደ ፍላጎታችሁ። እኔ አሁን እቺን አንድ ማንኪያ ነው ማረገው የስኳር ማንኪያ ወይም ደግሞ የሻይ ማንኪያ የለችም ትንሿ በሷ ነው የምጠቀመው። ከፈለጋችሁ ሁለትም አንድም መጠቀም ትችላላችሁ ለውዙ ማለት ነው። እና ሁሉንም ወሳኝና የተፈጥሮ ነገር ነው። የተፈጥሮ ነገር ደግሞ ብዙ ሳይድ ኢፌክት የለውም። እና አጠቃቀማችን እንዴት ነው የሚለው ነው እያሳየዋችሁ ያለሁት። ስኳር በዚህ እኔ ምንም ነገር ክዳን ባለው እቃ ነው ማስቀመጥ የምወደው። ምንም ነገር እቃ ታስቀምጡ ብዙ ጊዜ ክዳን በሌለው ነገር አታስቀምጡ። ክዳን ባለው ነገር የማይነፍስበት ምንም አይነት ንፋስ የማይገባበት ፍን የምታረጉት እቃ መሆን አለበት ምንም ነገር ስትጠቀሙ። እና እንዴት እንስራው እንዴት እንጠጣው የሚለው ነገር ማለት ያልወፈረም ያልቀጠነም መካከለኛ አድርጋችሁ መፍጨት ያስቆጥራችሁ እንዴት እንደምትጠቀሙት። ለምሳሌ ቴምር በስንት አንዴ በሁለት ወር በሶስት ወር አንዴ ግማሽ ኪሎ ብትገዙ ለብዙ ጊዜ ይሆናቸዋል። ሶስት ፍሬ መጠቀም ማለት ጠዋትና ማታ ወይም ከሰዓት ሶስት ፍሬ መብላት ኖርማል ቴምሯም ማለት ነው። ቴምር በጣም ወሳኝ ነገር ነች። ባይዘይ ጥራጥሬና ቴምር በጣም ወዳለሁ እኔ። ጥራጥሬ፣ ቴምር፣ ሰላጣ አትክልቶች ወዳለሁ። ከእንጀራ ይልቅ ከስጋ ይልቅ እነዚህ ናቸው የምመርጣቸው። ስጋ ያስረጃቸዋል እና እንጀራም ጥድ ነው ምንም ቫይታሚንነት የለውም። ምናልባት ቀይ እንጀራ አይረንነት አለው ይባላልና የእንጀራ ፍቅር ብዙ የለኝም። ግን ቢሆን አትክልት ብትበሉ ቢሆን ጁስ ቢሆን በቃ እንደዚህ ቤት ባፈራው እንደዚህ መጠቀም መልካም ነው። ስንት አይነት ነው ያልኳችሁ? ማር፣ ቴምር፣ ስኳር፣ ኦኬ ሎሚ ያላሳያችሁ። ሎሚ አንድ ፍሬ ይታረቋት። ሎሚ አንድ ፍሬ፣ ሙዝ፣ ሀባብ፣ ፓፓያ፣ ለውዝ፣ ኦትስ ወይም ደግሞ ኩከር፣ እነዚህ አቮካዶ አንድ ፍሬ። እነዚህ ተጠቅማችሁ ስፔሻል ጁስ ይባላል። ስፔሻል ጁስ ማለት በጣም 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 ማራኪ ነው። ከዛ ደግሞ ቴስቱ ከዛ ደግሞ ሽታው እንደውም ካላችሁ አንድ የሾርባ ማንኪያ የበሱ ዱቄት ወይም በሱ ልበላችሁ ብታረጉበት የበለጠ ሞሪንጋ በጣም ብዙ አይነት በሽታ የሚከላከል ነው። የሞሪንጋ ጥቅሙ ለእናንተ አልነግራችሁ። እነዚህ ብትጠቀሙ አንደኛ ራሳችሁን አይጎዳም፣ ሰውነታችሁም አይጎዳም። እናንተም ህፃን እየሆናችሁ ነው። ጥቅሙን ነው እየነገርኳችሁ ያለሁት። ስፔሻል ጁስ ስፔሻል ይሄ ውጪ ላይ የምትጠቀሙት ምናምን ፌክ ነው ሁሉም ነገሩ። ከዛ እኔ ደግሞ እጠራጠራለሁ። ለምን እንደምትጠራጠሩት እጇ ልትቆርጥ ትችላለች ልጅቷ። ጤናዋ ጉዳይ ሳስበኛል። ምክንያቱም HIV ስለበዛ ኢትዮጵያ ውስጥ አዲስ አበባ በተለይ ሌላም ክፍለ ሀገርም በስቷል እየተባለ ነው። ተመርመሩ እየተባለ በዚሁ አጋጣሚ ራሳችሁን ወቁ፣ ጤናችሁን ወቁ። ባይዘው ጤና ማወቅ ባት የለውምና እንዴ እዚህ አሁን አትክልት ስበላ ልጅቷ ጤናዋ ምን አክል አስተማማኝ ነው? እውነቴን ነው እንደዛ ነው የምለው። እጇ ብትቆርጥስ ፍሬሽ ነገር የሆነ ጥሬ ነገር ስትበሉ እጠራጠራለሁ። ውጪ ደግሞ ተጠቃሚ አይደለም። ውጪ አልጠቀም፣ ግን ከተጠቀምኩም ደግሞ እጠራጠራለሁና ለዛ ነው ውጪ ነገር አልጠቀምም። ምክንያቱም በሰነጠሉ አገራቶች በጓንት ነው የሚጠቀሙት። የጤናቸው ጉዳይ በጣም ምርምር አለው። እኛ ሀገር ውስጥ ግን ብዙም ገና ነው ይቀራራል። ገና አሁን እየዞሩ ነው። እርግጥ ግን ያን ያህል ጤና በህጋዊ ይሁን በግል ይሁን በመንግስት ይሁን በየትኛው በኩል እንደተመረመረች አይታወቅም። በየኪችኑ ሼፎች ቢኖሩም የጤናቸው ጉዳይ ግን አስኪ ነው። የጽዳት ጉዳይ አስኪ ነውና ብዙ ጊዜ እኔ አንዳንድ ቦታ እንደውም እንደዚህ ገጠመኝ ጸጉር ላገኝበት ይችላል ወይ ነገር በቃ እንከን አላጣም እና ብዙ ጊዜ ኮንፈርት